እንዲያው ስሞት ለራት አያ ይናገረኛል እንዴና አለውልህ እባክህ አንድ ደመኛ ነበረኝ። አንድ ቀን ደሞ መስከረ ያገኙና ዝምዬ ወገቡን ብለው ይሄ መጋፌው ወጣልኩ ዝም ብሎ የሰውየው ለምስቴ ደረቆት ነው ያልወስድላት እንዴው ይሄን ገንፎ ዝም ብሎ ይውጣል አልኩህ። እንዴው መስጋለው አጥቁና የሰውየውን እንትን ነው የምሽተ ደረቆት መቆያም ትወስድላት ወኝስ አንተ ከዚህ አልኩ እንግዲህ አንተ የምታመጣው ነገር ከዚህ አልኩ እንዴው ዝም ብሎ ሲያሳዝነኝ እንደዚህ ወጣ አስገባውለት መልሽ እዚያው ነበረበት ላይ ወኝስ ዋዚያው ደግሞ ሐኪም ሆነሃል እንዴት አልኩ እንዴት ደመኛ እንዴት ሲያበሽቀኝ እንደኖሩ አልኩ እንዲያማ አንተ ሞታ አንድ ቀን ላሚትን በምዝግዝግ መታሃት ስትዞር ሆነ የሮጥው አታስታውሰው አተኔ ዝምዬ እንጂ እንኳን አንተ ምን እሺ ሰው እኮ ነው እንትን ስልምኖር እኮና የላሚት ክብር ልሰጥ ማንስ ምን ገበያ ሲሄድ ምን መንገድ ለሚለቅልኝ ሁሉ ስታውቅልን ያማ ነው እንዴ አንዳን እዚህ ደግሞ አንተ ደርሰህ እምቡር የምትለው ጉድ ነው ወይስ አንተ ዶም ዛሬ ደምደም ሸቶኛል ወደ ገበያ እንጂ ይሄን ለምንድን ነው ከውቴና በጎ የሚበሉት ወደ ገበያ አልወጣ ነው አንተ እንግዲህ አንተንም እንዳልገባ እንግዲህ አርፈህ ትኖር ይሻላል የእርሻ ጫማ አድርገህ ነው እንዴት የምትሄድ እዚያ ገበያ ኧረ ምን አባቱን አንተን ያረኩ አራረኩ ምን አንድ ነኝ እና ወደ ከተሜው ልተር ነው አሁን ወደ ከተሜው ላቀና ነው አንተ ያቺ ከተሜቱ ሴት ይሄን ስታየው ደግሞ እንዳትንቅ ራ አንድ ቀን እባክህ ከየት ከተማ ነው ብለ ያመጡልኝ ጫማ ብታየው እንደው ኋላ ስደርስ ያዘልለኛል አልኩ ብታየው ገና ያላገባህ ልጅ እኔ እኮ እሱን አድርገው እንዳትሄድ ብዬ ነው እንዴት አንተ ምንድነው እኔ ተው እንጂ ምን ለማለት ፈልገህ ነው እኔ እኮ ስለምወድህ እኮ ነው ረግንዬ ምን ሆነ ጅቡል ኧረ ምንድነው ያነቆሽ ተሰምቼ እኮ ነው ወረጀግናው እና ምን ሆነ ነው የምትሮጥ ኧረ የዝምዬ ነው እንደው የሰው ጀርባ ሰንጥቀህ የምትደፍስ መልሰህ የምትገጥም ሰውዬ ደግሞ ትሮጥ እኔ ነኝ እሮጣል እኔ እንኳን አልሮጥም አንተ ነህ ጀግናው አይዞህ ፈርተሃል እስካሁን አለ እኮ ደህና ነኝ ፍርሃት ደግሞ ያዞራል እንዴ ምንድነው አንተ ዝም ብሎ በልማ ተቀመጥ ሊላ ይድረሽ እንዲያድረሽ ምንድነው ጅቡር ምንድነው አንተ ወደዚህ ኮሽታ ምን አለ ዋና ኮሽ ስላለ ነው ይሄን ያህል የምትሮጥ አንተ ምንድነው በእናትህ ጌታ ስለነገር ዋና ጅቡር እንዴት ነው ላብሽ አታይኝም አንተ በእኛ ቤት እኮ የሚፈሰውን ወንዝ እኮ ይመስልህ ላብህ አንተ ተወስቲ እግሬ ሁላ እኮ ተንቀጠቀጠብኝ ኃይለኛ ነኝ ሰው አይችለኝም ምናምን ስትል ነበር እሱማ ማን ይችለኛል እኔ ዝምዬ እንደው በድንገት ስላስደነገጠኝ እና ኮሽ በሚለው እየሮጥክ ነው ተጅግና ሰው ጋር የምትገጥም አንተ ክላ በል ተቀመጥ ወደ እሱ አሁን አንተ እና እዚያው በዚህ እኮ እዚያው ተቀመጥ አንተ እኔ ምን ኧረ ጅቡሬ እንዴት ነው ፍርሃትህ በልስ ተቀመጥ ቦቅቧቃ አንተ ምንድነው አቲቴን ወሰደው በምኑ ነው የሮጥህ ደግሞ በምኑ ነው የሮጥህ ጥፍርህ ምንድነው አንተ ጥፍሬን ሳይቀር አላበኝ እንዴት እንዳስደነገጠ ኧረ ጅቡሬ አሞትሽ ግን በጣም ኃይለኛ ሰው ነሽ አሞቴንም ሀገር ያውቅልህ አንተ እኔ ደንኛ ልጅ አጭቼ ላጋባህ እያሰብሁ ይሄን አሞት ሰራው እንዴት ረዲያ ወይ ልጅቴ አሁን ጊዜ ትዳር እኔ ራሴን ማስተዳድርበትም ቅጣም ባሩ ጠፍቶኛል አይ የምሬን ነው ጅቡሬ እንደው ብታገባ ነው የሚሻል ያየው ምን አግብቼ ጾሟን ላሳድራት ነው የጓደኞች የናያ ክብሪት ልጅ አግብተው ትዳር መስርተው ያን ያህል ከብቶቻቸው አይታችኋል ረዲያ ምን ትዳር ይመሰርቱ በየቀኑ እየተጣሉ ያያት እየሄደች አንድ ቀንስ እና አባጌል ለምን ያመጣት ዋና በትዳር መሃል እኮ ጠብ እኮ ይፈጠራል ጅቡሬ አቀበትከው እና እንደ ሰው ከአመት አንዴ ከሁለት አመት ይጣላል እንጂ አይኔ የእውነቴን ነው ጅቡሬ እኔ እንደው እኛ አካባቢ የዚያ ያያ ማን ነው የሚባል ይሄ አምጣልኝ ያያ ክብሪት ጓደኛ አያድንቁ የሱ ያያድንቁ ልጅ እንዴት ያለች ልጅ መሰለች እንዴት ያለች ልጅ እና ጅቡሬ ያያድንቁ ልጅ እንዴት ያለች ልጅ መሰለች ቁም ነገሯ ያን አታጥረብኝ እስኪ ያን እንደው ያን ዝፍዝፍ አትጥራብኝ ያን ሬሳ እኮና ያ አያድንቁ ነው ዝፍዝፍ ደሙ ያለ ያን ጠላ ለምዶ ገበያ ከስር የሚከተለው ያ ማን ነው ክብሪት ነው የሚሉት ክብሪቱ ይጥፋና
ኦሮክ እንዴ እነዚህ አንዘር እንደው እንዳጠራብኝ ጅቡሪ ደነኛ ሰው አድርጌ ነበርማ ደነኛ እንዴት ለካ እንደዚህ አይነት ጅል ሰው ነህ እንዴ እንዴት ማለት ምን ማለት ነው ያን እንዳንተ ዝም ብሎ ደነኛ አዲስ ጫማ አርጎ ያለ ደነው አንተ ጅል የሚመስልህ እና አይለብስም እንዴ ከሰራ አይለብስም አያረግም እነሱ ወደ ስራቸው ከተሜው እኮ ብዙ ቤት ነው ያላቸው እና የሚኖረው ምን ልጆቻቸው ራሱ ከተሜ ቤት ሊሰሩ አይደል አሁን አረ እንደው ተነሱ ዘራት ታነካካብኝ እሺ እኔ እኮ መሬቷንም በግም እነዚህ ፈረስ አህያ ምናምን አላት እኔ እነሱን ብዬ ነው እንጂ መሬት የሚሰጥ ለልጁ ይሰጣል በጣም እንዴ መሬት ብዙ መሬት ነው እኮ ያለው ምን ትንሽ ልጁ ነው ትልቅ ልጅ ዩኒቨርሲቲ ሲሄድ ራሱ የትራንስፖርት እናትዬ ትናት አሉ የሰጠችው ያማ የኛን አካባቢ ማህበር ሰውን ታውቆ የለ ትምህርት ብዙም እንትን አይላቸውም ትዳር አግብቶ ልጅ መውለድ ምናምን ነው ይሄ የኛ ሰው የሚታየው የከተሜው ነው ተማሪ ሲጀመር ገብጋባ ናቸው በቃ አይወጣቸውም ብር እንኳን ለልጅት መሬት የሚሰጥ አንድ ቀን ከየት ሀገር ነው እንደም ሰምቻለሁ ባልመጣላት ተብሎ እኔ እሷን ብቻ ተወሰድኩ ሰድ እንጂ መሬት የሚባል የኔም የለኝም እንኳን ለልጅ ሲሰጥ ወካርጎት ነው ሄደ ሽናግሌዎች ቁጭ ያንን እኔ ታጃ ድንቁ ጋር እግባባለሁ እኔና አጃ ድንቁ አብረን ነው ሰንበቴም ጊዮርጊሱ ማህበርም አብረን ነን እኔ ነኝ ማማክረው ዝም ብለ ያው ተዚያ ቤተሰብ አታነካከኝ ዶ ዝላለም ነው ስረግም ምንወር ጅቡሪ እኔ እንዳሻህ እኔ ስለምወድህ ነው ተጉላሊቱ እኔ አንተን ነው የምወድህ ታውቃለህ እሱማ ልክ ነህ አያዛጎል የተረገምክ ሰውዬ የጎረቤት መቀነኛ አሁን እኔ ብር ባንክ አላስቀምጥ ከተማ አላስቀምጥ እያወከኝ ሚስቴር የምትይዘው ብሩ እንደው የጎረቤት መቀነኛ ልትጣላ ይፈልገ ነው እንጂ አሁን በምን ተምንጣላ በሰጠኝ ከብት ሸጠ እንዴ አንድ ቀለት የሆነ ቀን ሸጠ የለ መችም እኮ አለህ ብዬ ነው ሻይጨ እኮ የማዳበሪያ መውጫ ቆጥራ የምትሰጠኝ እሷ ናት አሁን ልትጣላኝ ነው እንጂ አሁን ክፉ አስበኝ ነው አይ ጎረቤት ያልከኝ ከምንጣላ ሁለታችን ሰጠኝና በሚቀጥለው ሰጣለሁ ምን ያጣላናል እውነት ክፉ ነህ ዝም ብለህ ስጠኝና ደግሞ እነዚያ ምንድን ነው የሚያደርጉ ያ ወደዚያ ተዋቸው እንደዚህ ዝም ብለህ ተወሬዎች ምን ያውቃሉ እና ዝም ብለህ ወደ በዚህ አይ ቆይ እስኪ ና ምንድን ነው የሚያወሩ አረ ና ዝም ብለህ ያጦጅኛውና እንዲሁ ወደዚያ እኔ ባንድ እንዲሁ ዝም ብለህ እኮ ነው ዝም ብለህ ነው ማለት ቆይ እስኪ የሚያሰሩት ነው አንተ በቃ የትዳሩን ውሳኔ እምቢ አልህ አይደል እኔ እንደሆን ብለህ ነው እየዛጎን እንደው እስከበረኝ ሳስበው እንደው አይ አንተ እንኳን ደና አቅም ያለው አባት እያለህ እኔ ቀንጃ ገብቻ አበለኛ የሚባል ታውቃለህ አበለኛ አንተ ያሁን ልጆች እንኳን አታውቁትም እና አበለኛ የሚባል ነበር ከሰዎች ቤት ገብተህ የምታፈረው ንብረት አለ እና ያችን እንደዛ ብዬ ተከርቸም ገባሁ ተዚያ ታበለኛው ያመጣዋትን ሰባስቤ ተከርቸም ገባሁ እና እዚያ ተከርቸም ገብቼ ሰትየትም እግዚአብሔር የባረካት ሰትዮ ናት አማቴ እሷ አይዟችሁ ስሩ እደግፋችኋለሁ ነው የምትል እንደዚህ አሁነን ይኸው እዚህ ደረስኩኝ እንኳን አንተ ደና አባት እያለ እና ብታገባ ጥሩ ነው ይሄን ተልብ ምከርበት እኔማ እኮ እንደው ባገባ ጓደኞቼ እያያቸው እኔ እኮ ባገባ ከፍተኛ የለም ያንተ ትናንሽ እነዚያ ልጅ ወልደው አይደል እንዴ እነሱ አይረሙ ዝም ብለህ እነሱ ጋር ባናዝና ዝም ብለህ የሚዶሉት ነገር አለ እኮ ነው የምልህ ምንድነው እንግዲህ እናያቸው እንግዲህ እስቲ አኔ ሱራለ እያሙን ሊሆን ይችላል አየህ እሱን እኮ ነው የምልህ ይሄ ደግሞ ና እዚህ ዝም ብለው ጥሩ መንገዳችን ላይ ያሱ መችስ ክፋት አይል ሁሉ ሰው እንደው ሰው ክፋት አየው እጄን ሲወጋ ና አጥማጃም ይሆኑ ያ እንደው ተወኝ እስቲ ደግሞ እነዚያ ጅራታ ምንድነው ወደዚህ የሚመጡ ወደኛ ነው መሰል የሚመጡ እና ተዋቸው ምን አባታቸው ተቀመጥ እና ቁጭ በል ያውጋት ጭምራለ ሊያመርዝ ደግሞ ማን ነው የማይላቀቁም አታዩ እንዴ ለፊት ነው እየመራ ክብሪት አይደል ክብሪት ነው እንጂ ደነኛውን ሰውዬ ጭምረ ይሄ ወልገምት የሆነ ሰውዬ ደህና ሰው ይመስላል አሁን እንደዚህ ሲመጡ ኩታቸውን ለብሰው ደህና ሰነበት እንዴት ነው ሰላም ነው ወይ እንደምናችኋ ደህና ናችሁ እንዴት ናችኋ እግዚአብሔር ይመስገን ደህና ነን ተቀመጡ እዚህ ኧረ ተው እናንተን አስነስተን ተቀመጡ እንጂ ምን ባህላችን አይደል የሰው ሲመጣ ተነስቶ ማስቀመጥ ያዛችሁትን ይዞታ ተቀመጡ ቁጭ ቦታማ እዚያው ተቀመጡ እና ኑ ተቀመጡ ኧረ ተው ተቀመጥ አያ ወይ ተቀመጡ ወይ እኛማ አንቀመጥ
ቁጭ በሉ። እንዴት ያለ ነገር ነው ያመጣችሁብን? ተቀመጡ። ቤት አሉ እንግዲህ ምን እናደርጋለንና ምን ተቀመጡ። ቀመጣለሁ። ምን ግርጣላችሁ? አትቀመጥም? ተቀመጥ አንተ። እናንተን አስነስተን ቁጭ በልማ። እነሱ እንደሆነ አንድ ዚህ የመችም ጠሟል። እነሱን አስነስተን እንደው ጠሟል። መጣመም ነው እንዴት ተነስቶ ማስቀመጥ ሰው ማክበር። ተቀመጡ ብንላችሁ እንዴ ያላችሁ? እሺ ኦሮ ይሄ ነገር አንተ የለም አልመሰለኝም። አለ ወዱ ነው የተነስቶልኛል። እንደው አረጀ መሰለኝ። አንተ እንደው ነገር እየበላ መች ኧረ ተው ግድ የለም። ምን እያልክ ነው? ያስቀመጣሉ። ምንድነው? ወዴት ሄዳችሁ ነው በልች ጠለል እያላችሁ ብቻችሁን የምትመጡ? ተው የኛን ጉርቶ ማዳበሪያ ልገዛ ሂጅለ አያድንቆ ሳያስገዛ ይመጣ። ክብሪት ደግሞ አያ እሱ ምን ብሎ ነው አደራህን ደግሞ አላስገዛም የሚል ደግሞ እሱ አያድንቁ እንደውም ደግ ሰው ነው። በሀገራችን የሚታወቀው መልካሙ ሰው እሱ ነው። አንተ ደግሞ መቼም ነገሪትን ትወዳለህ። አይ እንደው ነገረኛ እንዳረጋችሁ ሁልጊዜ እና ምን አድርጎ ነው በር ካላበደርከኝ አንተ ብቻ ገዝተህ አትመጣም። አንዲትን ኩንታል ለሁለት አንዳንድ ኩንታል ለኔ ያርጋር። ከዛ እኔ ደግሞ አልያዝኩም ብር። እሺ ምን ላድርግ? እንዴት ማለት ምን ማለት ነው? አንተ ተረጋጋ እንጂ እስቲ እነሱ ያን ኩንታል ነበር ሲጀመር እኮ እሰጣለሁ ነው ያልኩት። ሲጀመር ሲኖረኝ እሰጣለሁ ብዬ አብረን ሄደን እዚያ ስንደርስ የለኝም። በያረቂው ቤት እየዋልክ ነው ለኔ የምትሰጠኝ? በገንቡሉ የትደ ነው ሰኔና ግንቦት ላይ ብር አበድረኝ ብለህ የምትመጣ? ምን ላድርግ? ይሄ ቀን ይመጣል ብዬ አሰብኩ እኔ አላሰብኩም። ማን አሰብ? እና እንዴት ይሄ ቀን ይመጣል? ክረምቱ እንደሚመጣ ጠፍቶ ነው? ልጆች ምን ልታጋድዳቸው ነው? እንዲህ ምን ልታበላቸው ነው? ክረምት ምን ስታበላቸው ነው የምትቀረው? በጋ ካልሰራ እና አንዱን ኩንታል ብትላችሁ መጣችሁ። ምን ማሊያዝ ዝም ብለን ነው የመጣ ነው። እንደው የኔን መከራ ተውልኝ። ጎረቤት ነው ብሎ አውቆ ሊጣለኝ። አያ ክብሪት መቼም ተንኮል በቃ አልተወህም። ያሬ ተንኮል ሰርቼ ማረውቀ ድሮም እንደዚህ ነው የሚባል ጎረቤቶች። አሁን እሱ አያድንቁ ሲኖረው አገር እንደማይተርፍ አሁን እሱ ራሱን ሲጥል በቃ ሁሉም ሰው አለ ይሃለው። ምን አይሰራም እንዴ? ሰው ሁሉ እየሰራ ተውማ ጅቡር አንተ ንሳ ጅቡር የኔ አለ ልጅ ወበስ ንሳ ንገርልኝ ማለት ተበሉት ነው። ይሄስ እንደው አንተ ልጅ ነህ፣ ቀስ ብለህ ረጋ ብለህ ተናገር። ምንድነው ሰውየው ላይ አናቱ ላይ ወጣብህ? ምን ተበለ ችግር ያጣው ያን ቤት ተከከል ነው። ይኸውልህ ልጅ እኮ ጥሩ ነገር ነው የሚታየው፣ ቤት ያለው ነው የሚታየው። አንተ ተንኮል የምታስተምረው የሰውየው ችግር እኮ ነው ጉልት አድርጎ ያወጣው። መልካም ሰው አይደለም አንተ እንዳያድንቁ። አንተ ለሰው ለጉልት ነው እንደውም በጣም በጥብቅ ጉዳይ ፈልጌ ነበረ። እንደውም መጣህ። እንደው በደህና ነው የፈለከኝ? አረ በደህና ነበር። ከዚህ ካያ ክብሪት ጋር እንኳን ነበር የምነግርህ። ይሄ ነገር ሲጭር የሚውል ሰውዬ ከሱ ጋር መጣህ። ምን ታረጋዋለህ? እናንተም ስራ ይበዛብሃል። አሁን የማዳበሪያውም የዘር ማውጫውም ወቅት ነው። ዛሬ በመጣህበት እዚያው ብነግርህ ይሻላል። እንደው ምንድን ነበር አደራ? እንደምታውቀው ይሄ ጅቡርም ዝም ብሎ ሲነወል ቁሞ ቀረን እና ያንተ የትንያችን መካከለኛዋን ልጅ እንደው ብታጋባው ብዬ የኔቱን ያንተ የቱን ያች ቁም ነገረኛ ናት። ያችን የመሰለ ቁም ነገረኛ ላይ ለጅቡር ምን ማለት ነው? አያዛጎል እኔ ደግሞ ምን አይሆንም አንተ አለኝ እያልኩ ምንድነው እንደም የዚህን ሲጠጣ የሚውል ስራ ፈት እህል በየመዳበሪያ ያጦ ከሰው ጋር የሚጨቃጨቅ የዚህ ልጅ ነው የማገባ ቁም የበቀር ነው እንጂ እዚህን ሰው ያው ጅቡር ያትሊካክር እንዳባት አክብረኝ። ምንድነው ስነ ስርዓት? ምን ማለት ነው? ስነ ስርዓት ብቻ አንተ ጅቡር ስነ ስርዓት አልቃቀኝ ያላገባት አንተ ሰውዬ ፈርቼ እንደመስል እኔ ይኸውልህ በእንዲያን ጋጠ ወጥ እኔ ልጅን እኔ አልፈራም። ሲጨመር ይሄ ዝም ብሎ የልጅ ልጅ ነው እንደው ስሞት ለራ ይናገረኛል። ወጣጤ የወጣጤ እንዴት ይናገራል? የወጣጤ እንዴት ይለኛል? ሽማግሌው ሰውዬ እንደው ወግዳማ ተከተለኝ። ማንም ይከተለኝ፣ ማንም እንደ ይናገረኝ። የወጣጤ ህፃን ነው የምን ህፃን እንዴት አይደ ያሳዳጊ በደሉ ተበረካ መጋጣ ይሁን እንጂ መቼም አለቅም። አንተ እኮ አመል ከመጣ እንደዚህ እንደው አያድንቁ እባክህ እንደው አንተ ትሻላለህ። ተለምን ምን አይነት ሽማግሌ ነሽ? አይውቀኝም ማለት ነው እንጂ እንዳላገጠ
ይገኛል እንዴት እንዲያረጋኝ እኮ ልጅ አሳዳጊ ነው ብዬ ልጅ አሳዳጊ ነው ብዬ ነው። ኧረ አንተ ትሻላለህ ዛሬ አንተ ሽማግሌ አይደለም እንዴ? ጥሩ አይደለም። ሽማግሌ ነህ ብዬ ነው እንዴት አገዝኩት እንዲህ አናቴ ላይ እየወጣ ሽማግሌ ነኝ ብዬ ነው። ስንት ሰው ታስታርቃለህ እያልን እንደዚህ ነው ልጅ የምታሳድግ ዛሬ እንደዚህ ነው ልጅ የሚያድግ አናቴ ላይ ወጣ እንጂ አናቴ ላይ ወጣብኝ እንጂ እንደው ምን አይነቱ ሰውዬ ነህ? ደህና ሰው ትመስለኝ ነበር ለካ እንደዚህ ይሄ መጋጣ ግን መጣብኝ አናቴ ላይ ወጣ። ዝም ስለው በቃ ዝም በል ቻል። አደም ማስገዛት ነበረብኝ ዛሬ ይሄን ልጅ አደም ነበር ማስገዛው እና ነገ እንዴት እንዲሆነ ቤተክርስቲያን ተቆራርጠህ ከጎረቤት ጋር ትቀመጥ ምን ላድርግ ያለልኩበት ደረሰብኝ። ንገሩት እናንተ ምከሩት። እሱ ጋር አብረን በሰላም መኖር ከፈለግን ይኸው ቁሞ እየኖረ በል በቃ እንግዲህ በል ነገር አብረን እና ከእናንተ እኮ አልወጣም። ግን እንዴት እንዲያረገኛል ይሄ ወጠጤ ትናንት ተወልዶ ይሄን የሚያክል እኮ 3 ወር ለኔ ጣሉ። ነገ እሄዳለሁ ቤት ለእናት አባቶቹ እኔ እነግራለሁ ብለህ ነው እንደዚህ ጣጣይ ሁሉ እንደዚህ ከሰው ጋር ኖር ሲባል ስንት ነገር ይተዋል። እውነት ነው። ና ተመስገን እዛው ተዱ ይለ ይሄ ያረጀ መስሎ ሊበልኝ ባጭር ሊያስቀረኝ ተመስገን ጌታዬ ያቅለበልበኝ እዚህ አላውቅም።